ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እቺና እህታችን ሀናና እናታችን እታበዛው ጋር ተገኝተናል። ባለፈው ያንን ቪዲዮ እንዳያችሁት በጌቱ በኩል የደረሰን 5000 ብር ባለፈው አምጥተን ነበርና አሁንም ያንን ቪዲዮ አይቶት ልቤ በጣም ተነክቷል። ያንን ቪዲዮ ካየሁት ጊዜ ጀምሮ በማለት አሁንም በሱ በኩል የተላከው 5000 ብር ይዘንላችሁ መጥተናል። ይህንን 5000 ብር እንግዲህ በጌቱ በኩል የደረሰን ነውና እነሱንም እንድትመርቁልን እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። እግዚአብሔር ብሎ ይስጣቸው፣ ጤናቸውን ይስጣቸው፣ ብሎ ይግቡ። እናንተንም እግዚአብሔር ጤናቸውን ይስጣቸው፣ ፈጣሪ ይስጣቸው። አመሰግናለሁ። እንግዲህ ይህንን ቪዲዮ የምታዩት ኢትዮጵያውያን ሁላችሁም እነሱም መርዳት የምትፈልጉት ቤተሰብ ሙሉ በሙሉ አካውንታቸውን እዚህ ላይ ቪዲዮ ላይ እናስቀምጥላችኋለን። አቅማችሁ የሚፈቅደውን ያህል እናታችንና እህታችን እርዱልን እባካችሁ። እሷንም ደግሞ የአእምሮ ህመምተኛ ስለሆነች አጋጣሚ ሜንሽን እያደረጋችሁ ዲቦራ ፋውንዴሽን እና መቄዶንያ እንድታደርሱልን በእግዚአብሔር ስም ጎንበስ ብዬ እጠይቃችኋለሁ። እናታቸውንም ፈቃደኛ ስለሆኑ ዲቦራ ፋውንዴሽን እና መቄዶንያ እንድታደርሱልን እሷን ወስዷት እዛ ማሳከም ይቻላልና እርሳቸው ስለሚያማቸው ይህንን አዳራ ልላችሁ እወዳለሁ። አመሰግናለሁ።